Hello, there's a school shooting. Please hurry. There's a lot of dead bodies. Carolina, please, you did your question 112? Yes, ma'am. Please, seek help. በዚህ ቪዲዮ የምንመለከተው ህፃናት ከነሱ የማይጠበቅ የጀግንነት ተግባራትን ያሳዩባቸው 3 ጊዜያቶችን ናቸው። ኢንስፔክተር ካሊድን ሰብስክራይብ በማድረግ እናቱን ከመስመጥ ካዳነው ልጅ እንጀምር። አንደኛ፣ በጁላይ 24 2024 እንደ አውሮፓውያን አቆጣጠር በምዕራብ ኦሬንጅ ቴክሳስ መኮንን ቻርልስ ኮብ ጆኔታ ዊንድቡሽ የተባለች አንድ የ12 ዓመት ልጅ እናት ተጋጭታ ኩሬ ውስጥ እንደገባች ለማመልከት የ12 ዓመት ልጇን እንዳናገረው መጣ። እናም የልጁ ልመና በአስደናቂ ሁኔታ ለህይወቷ መታደግ መንስኤ ሊሆን ችሏል። What's going on? She's having a fever. She's sunk. She's in the water. Oh, come on. Hop in. I'll bring you over there. Help her. Hurry. Okay, hop in. Shove that over. Get somebody in there. Help her. Look out, buddy. Look out. Is the car unlocked? Look in the driver door in the panel. There's a little blue or black punch in the driver door. መኮንን ካብ የመኪናውን መስኮት ለመስበር የመስኮት መስበሪያ መኪና ማምጣት ነበረበት። ይሄ ሁላ ሲፈጠር የመኪናው በሮች እንደተቆለፉ ሆነው መኪናው ከቀድሞ የባሰ ጠልቆ መስመጡን የቀጠለ ነው። ደግነቱ በተመለሰበት ጊዜ ክስተቱን የተመለከቱ መንገደኞች እርዳታቸውን አቀረቡ። Here, I got a punch. Here. ኮብ ከሁለት የአካባቢው ሰራተኞች ጋር በመሆን ዊንድቡሽን ከኩሬ አወጣት። አለመተንፈሷን ካረጋገጠ በኋላም ኮብ ወዲያው የደረት ሲፒአር ይሰጣት ጀመር። እናም በስተመጨረሻ የድንገተኛ ሕክምና አገልግሎቶች ሊረከቧት በቦታው ወደተገኙ ኮብ የዊንድቡሽን ልብ ምት መመለስ ችሏል። ዊንድቡሽ ለ3 ሳምንታት በከፍተኛ እንክብካቤ ካሳለፈች በኋላ ሙሉ በሙሉ ልታገግም ችላለች። ኦፊሰር ኮብም ለጀግንነቱ የህይወት ማዳን ሽልማት ሊያገኝ ይችላል እና የዚህ መታደግ መንስኤ የሆነው የ12 ዓመቱ ልጅ ፈጣን አስተሳሰቡ ነበር። ሁለተኛ፣ በሚቀጥለው ኬዝ አንድ ልጅ በጣም አስፈላጊ የ911 ጥሪ ታደርጋለች። የሚገርማችሁ ይህ ጥሪ ነበረ የአስተማሪዎቿንና የበርካታ ተማሪዎችን ህይወት የታደገው። በሜይ 24 2022 እንደ አውሮፓውያን አቆጣጠር ኡቫልዶ የተባለች የቴክሳስ ግዛት ውስጥ የምትገኝ ሮብ የተባለች አንደኛ ደረጃ ትምህርት ቤት ውስጥ አሳዛኝ ክስተት ተፈጠረ። የጅምላ ተኩስ በመከሰቱ መኮንኖቹ ወደ ቦታው ምላሽ ለመስጠት ተገኝተዋል። ልጆችና አስተማሪዎች በተፈጠረው ተኩስ እነሱም እንዳሉበት በማሰብ መታሰራቸው በክስተቱ ቦታ የነበረውን ሰው ሁሉ ወደ ተስፋ አስቆራጭ ሁኔታ ውስጥ ከተዋል። በዚህ ትርምስ መሃል አንድ ደፋር የ10 ዓመት ተማሪ ክሎይ ቶረስ የ911 ጥሪዎችን በተከታታይ ታደርጋለች። እናም እየተከሰተ ስላለው ቀውስ ወሳኝ መረጃ መስጠትን ትጀምራለች። No, there's a school shooting. Okay, yes, ma'am. I have multiple units there. Are you with officers or are you barricaded somewhere? I'm in classroom. What's the classroom number? 1012. 112? 112. 112, yes, ma'am. What's your name, ma'am? Chloe Torres, please hurry. There's a lot of dead bodies. Carolina, please, you did your question 112? Yes, ma'am. Please seek help. ኃላፊዎቹም ለሪፖርቱ ምላሽ ሰጥተዋል። ነገር ግን ምላሻቸው እውነት ለመናገር በጣም ተስፋ አስቆራጭ ነበር። Shots fired inside the building, Uvalde. Which building? Take cover, guys. ከክፍሉ የተኩስ ድምጽ ቢሰሙም መኮንኖቹ ዝም አሉ እና ምንም እርምጃ አልወሰዱም። ከደቂቃዎች በኋላ ክሎይ ወሳኝ መረጃን በቦታው ላሉ መኮንኖች አሳወቀች። እናም እነዚያ መረጃዎች መኮንኖቹን አፋጣኝ እርምጃ እንዲወስዱ መርዳት ይችል ነበር። They're inside of the building, okay? You just stay quiet, okay? They're inside the building. You just need to stay quiet. You need to tell them that they need to be quiet. I'm here on tell you, but because of their mouth, nobody's listening to me. I don't understand all these situations my dad taught me when I was a little girl. Send help. One of my teachers are still alive, but they're shot. መኮንኖቹ ይህ መረጃ ቢደርሳቸውም ምንም አይነት ምላሽ ሳይሰጡ 6 ደቂቃዎች አለፉ። ምንም እንኳን ተጨማሪ የታጠቁ መኮንኖች ቢመጡም መኮንኖቹ እስካሁን ምንም እርምጃ አልወሰዱም። Sir, if you can hear me, please put your firearm down, sir. We don't want anybody else hurt.
I know. That's what we're doing. We're trying to get him out. በመበተናቸው ምክንያት መኮንኖቹ የንቁ ተኳሽ ፕሮቶኮሎችን መከተል አልቻሉም። እናም ወደ ክፍሉ ለመግባትና ተኳሹን በቁጥጥር ስር ለማድረግ ከ40 ደቂቃዎች በላይ ወስዶባቸዋል። በሚያሳዝን ሁኔታ በዚህ ክስተት 19 ህጻናትና 2 መምህራን ህይወታቸውን አጥተዋል። እናም በርካቶች ቆስለዋል። እንደ እድል ሆኖ ግን የ911 ጥሪ እያደረገች የነበረችው ክሎዊ ከጉዳት ተርፋለች። ታጣቂው ወደ ክፍሏ በመጣ ጊዜ መሬት ላይ የፈሰሰውን ደም ራሷን ቀብታ እንደሞተች ልታስመስልም ችላለች። እናም በጀግንነት ተግባሯ የዓመቱ ምርጥ ልጅ ተሸላሚ ሆናለች። ሶስተኛ ቀጣዩ ልጅ አባቱ የቤት ውስጥ ጥቃት ሲፈጽም የሚያሳይ ቪዲዮ ማስረጃ በማንሳት አስደናቂ የማሰብ ችሎታውን አሳይቷል። እናም ይሄ ወንድሞቹንና እህቶቹን ከተጨማሪ ጉዳት ለማዳን ወሳኝ ሚና ተጫውቷል። በዲሴምበር 26 2022 አንድ ግለሰብ በ14 እና በ9 ዓመት ወንድ ልጆቹ ላይ ጥቃት የፈጸመበትን ሪፖርት ፖሊሶች ከተቀበሉ በኋላ ወደ ቤቱ ያመራሉ። ቀጥሎ ያጋጠማቸው ግን ያልተጠበቀ ነገር ነበር። My dad. All right, question. Do you live with her? Half the time. We're 50-50 custody. Okay. She's my mom. I don't have to. I can sit in the car. Biological dad? Yes. Right. Okay. Yeah. But so he was just, we were just playing a video game, and I beat him, and then so he started playing again against some like a CPU, and then he lost and he got mad because I don't remember what it was. My brother had said something, and then he started punching him and stuff and slapping him. And started punching your brother? Yeah, and like tackling him, and then how old is your brother? 9 and 10. 10? Yeah, and then where's your brother now? He's in the house still. Okay. And then he said, "You're next," and then I tackled him away, and I got to the door and I ran. You have the video you said? Yeah. There's a video? አባታቸው ሲበድላቸው ይህ የመጀመሪያው አልነበረም እና ልጁ አባቱ ጥቃት ሲፈጸምበት ሚስጥራዊ ቪዲዮ ቀርጾ ነበር። Protester said what? Why isn't he like that with me? And then you have one chance to make a tackle at the national championships. And what'd you do? You f***ing the f*** out. Did you not? You want to be an athlete? Yes, Or do you want to be a f***ing scholar? athlete. Then why are you a bitch? You can't be violent? I can't. I'm gonna make you so angry at me, you're gonna be violent on every f***ing body. Got me? Yes, sir. You sure? Yes, sir. You sure? Yes, You sir. sure? Huh? Yes. Attack me. Hit me that low again, bitch. ፖሊሱ ያንን ቪዲዮ ከገመገመ በኋላም ብዙ ሳይቆይ አባትየው ለማነጋገር ወደ አፓርታማው ሄደ። What's going on today? Son called. Your son's with mom right now. So with a video. A video? Yes. You get in your other child's? I found that. It's on video. Okay. Alright. Yeah, he's fine. I saw the whole thing. He's fine. Hey, buddy. What's your name? Reichland? Reichland? Yes. All right, you alright, buddy? Yeah, huh? You sure? Yeah. Good, just look up at me, buddy. Okay, what were your dad doing? You and dad doing? He was trying to discipline me because I was just like being bad. ልጆቹ የሚደርስባቸውን በደል በጣም ስለተላመዱት የተለመደ መስሏቸው ነበር። ይሁን እንጂ ልጁ አባቱ ያደረገውን ልብ ብሎ ሲያስበው በሚታይ ሁኔታ ፈርቶ ተናወጠ። ይህም ፖሊሱን እርሱን በቁጥጥር ስር ከማዋል ውጪ ምንም ሌላ አማራጭ ሊሰጠው አልቻለም። No. For what? Resist. For what? No. What's the reasonable suspicion? What's the reasonable suspicion? You guys have to answer me that question. Are you guys kidding me? What's the reasonable suspicion to detain me? Hey, no, What the f***? Stop resisting. Look at what you're doing to my kids. Really? Are you kidding me? This is what I'm doing to my kids? What are you doing to detain me right now? Because what? I punished my kids under the Florida law? Are you kidding me?
As long as I don't intend to injure my children in my punishment. ጤነኛ ያልሆነ አባት ፍርድ ቤት ቀርቦ በህፃናት ቸልተኝነት ባትሪ በመንካት ወይም በአድማ ያለ ጥቃት በቁጥጥር ስር መዋልን በመቃወም እና በህፃናት ላይ ከባድ የአካል ጉዳት በማድረስና በማጥቃት ሊፈረድበት ችሏል። የዛሬው ኢንስፔክተር ካሊድ ህፃናት ከነሱ የማይጠበቅ የጀግንነት ተግባር ያሳዩባቸው 3 ጊዜያቶች ይህንን ይመስሉ ነበር። ማንኛውም ሐሳብና አስተያየት ካላችሁ በኮሜንት ሴክሽኑ ላይ ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ እና ላይክ በማድረግ እኛም ማበረታታት ትችላላችሁ። ሰብስክራይብ ስላደረጋችሁ እናመሰግናለን።